የአሜሪካ ዋይት ሃውስ ሳይሆን ኢትዮጵያ ውስጥ የሚገኝ ቤተ መንግስት ነው። ያውም ደግሞ በ300 ብር ብቻ ገብታችሁ መጎብኘት የምትችሉት። እመኑኝ ገብታችሁ ማየት አለባችሁ። ምን አለ በዛን ጊዜ በተፈጠርኩ የጃንሆይን ኑሮ ኑማ አላሳያችሁ። ሰላም ጋይስ ፊታኒያ ነኝ። ገና እንደገባው ይሄ ግድንግድዬ መኪና አለ። እያካበርኩ አይደለም። እዩት ከቁመቴ ጋር አጥሬ ሳይሆን መኪናው ግዝፈቱ ነው። ውስጡ መቀመጫ ሰፊ ሶፋና ሻወር ቤትም አለው። ከሹፌሩ ጋር የሚነጋገሩበትም ውስጥ ባላቸው ስልክ ነው። ምን እሱ ብቻ አሁን ላይ እንደ ብርቅ የምናያቸው የሮልስ ሮይስ ምርቶች ለጃንሆይ በምርጫ ነበር የቀረቡት። ይህ አንበሳ ቀሃስ ከሚለው ምልክታቸው ጋር ሁሉም መኪና ላይ አለ። በትልቁ አርማቸውን አስቀምጠዋል። ካዲላክ፣ ላንድ ሮቨር፣ ደግሞ ይሄ ሰረገላ እኔ ማውቀው የእንግሊዞች የድሮ ፊልም ላይ ነገስታቶቹ ሲሄዱበት። ከዚህ ሲታይ ውበቱ አስቡት። ውስጥ ተቀምጣችሁ ያለው ኮምፈርት አይ ዋን ኖ በጣም። ከዛ ወጣ ስትሉ የጃንሆይ ባቡር አለ። ውስጡ የሚያማምሩ ሶፋዎች፣ አልጋ፣ ኪችን፣ ዳይኒንግ ቴብል ምን ቁጡ ሁሉም አለ። ያ ግን የምር ላይፍን ኖረዋታል ነው የምላችሁ። መኪኖቹ ደግሞ የድሮ የቤተ መንግስት ታርጋ አላቸው። ሰረገሎቹን አትጠይቁኝ፣ በአካል ያምራሉ፣ ያፈዛሉ። ከዛ ለእደሳ ወጣ ነው እንጂ ይቺ መኪና ውሃ ላይ መሬት ላይ መሄድ የምትችል ናት። እና አሁን በዚህ ጊዜ በተፈጠርኩ አያስብልም ነው የምትሉት ወገን። ሪስፔክት ፎር ጃንሆይ። ለፎቶ ማሪፍ ናቸው። መነሳት ከፈለጋችሁ ብቅ በሉ። ሙሉ ቤተ መንግስቱን ደግሞ በቀጣይ ቪዲዮ አሳያችኋለሁ። እወዳችኋለሁ። ቪታኒያ ነኝ ጋይስ ባይ።